ከኢትዮጵያ ወደ ዱባይ ለመምጣት ፕሮሰስ ላይ ያላችሁ ልጆች ፕሮሰሳችሁ አልቋል፣ ቪዛችሁ ወጥቷል እና ቀሪ ገንዘቡን አስገቡ ስትባሉ እንዳታስገቡ። ቀሪ ገንዘባችሁን ከመክፈላችሁ በፊት የተላከላችሁን ቪዛ እዚህ ሰው ካላችሁ የምታውቁት ሰው ላኩትና ወደዚህ ያንን ቪዛ ቼክ አስደርጉ። መጀመሪያ ቀላል ነው። ታይፒንግ ቤት በ15 ድርሃም በ20 ድርሃም ቼክ ይደረጋል። ያንን ቼክ ሳታስደርጉ ቀሪ ገንዘባችሁን ከፍላችሁ እንዳትበሉ። ምክንያቱም እነዚህ ሌባ ደላሎች የሌብነት ሲስተማቸውን አፕዴት አድርገው ባለፈበት ቪዛ በሰው ቪዛ ኤዲት እያደረጉ የእናንተን ስም እየከተቱ ቀሪ ገንዘባቸውን አስገቡ ብለው ይበሏቸዋል። ያንን ቀሪ ገንዘብ ልክ ስታስገቡ ፌክ ከሆነ ቪዛው ብሎክ ትደረጋላችሁ። ቻው፣ ከዛ በኋላ ትገናኙ። ቀላሉ ነገር እናንተ ላኩና ወደዚህ ቼክ አስደርጉ። እዚህ ሰው ከሌላችሁ ደግሞ ላኩልኝ። ለኔ ዋትስአፕ ቁጥሬ ባዮ ላይ አለላችሁ። ላኩልኝ፣ ቼክ አደርግላችኋለሁ። ችግር የለውም። ገንዘባችሁን ከምትበሉ ቢያንስ እንኳን ግማሿን ገንዘባችሁን አትርፉ። ቼክ ከተደረገ በኋላ ኦኬ ኦሪጂናል ከሆነ ደረታችሁን ነፍታችሁ እናንተም ትመጣላችሁ። ፌክ ከሆነ ደግሞ ቢያንስ ቀሪ ገንዘባችሁን ታተርፋላችሁ ማለት ነው። ተግባባን? ይሄንን አድርጉ። ዋትስአፕ ቁጥር ያለላችሁ በዋትስአፕ አውሩኝ፣ ላኩልኝ፣ ቼክ አደርግላችኋለሁ። ችግር የለውም። ሼር፣ ኮፒ ሊንክ አድርጉ ለሌላ ሰው እንዲደርስ። ቤቱን ፎሎ አድርጉ። ይመቻችሁ።